ለመሆኑ በቀን ውስጥ ስንት ጊዜ ጭንቅላታችሁን እባክህን ትንሽ ረፍት ስጠኝ ብላችሁ እንደምትለምኑት ታውቃላችሁ? የሳይንስ ሊቃውንት እንደሚሉት አንድ ሰው በቀን ውስጥ በአማካኝ እስከ 60,000 የሚደርሱ ሐሳቦችን ያስባል። ነገር ግን የሚገርመው ከነዚህ ሐሳቦች ውስጥ 80% የሚሆኑት አፍራሽ፣ አስፈሪና ትላንትና ወይም ባለፈው ሳምንት ያሰብናቸው ድግግሞች ናቸው። ይህ ማለት እኛ አይምሯችንን እየተጠቀምንበት አይደለም። አይምሯችን ነው እኛን እንደ ባሪያ እየተጫወተና እየተጠቀመብን ያለው። ዛሬ ሁላችንም በገዛ ጭንቅላታችን ውስጥ እስረኛ ሆነናል። ይህ እስር ቤት ግን ግድግዳ የለውም፣ የብረት ዘንግ የለውም፣ በሩም ክፍት ነው። ነገር ግን በውስጥ የገባ ሰው በቀላሉ ማምለጥ አይችልም። በዚህ ቪዲዮ ውስጥ በገዛ ጭንቅላታችሁ ውስጥ እስረኛ መሆናችሁን የምታውቁባቸው 5 ድብቅና ሰውኛ ምልክቶች ከነ ህይወታዊ ምሳሌዎቻቸው እንመለከታለን። ከሁሉም በላይ ደግሞ ከዚህ እስር ቤት ወጣችሁ እውነተኛ የውስጥ ነፃነትንና ሰላምን የምታገኙበትን መንገድ በጥልቀት እናያለን። እስከ መጨረሻው አብራችሁን ቆዩ። የገዛ ጭንቅላታችሁ እስር ቤት ውስጥ መሆናችሁን የሚያሳይ ምልክቶች መካከል አንዱ ጭንቅላት ውስጥ የሚጮኸው ያ የማያርፈው ድምጽ ነው። እስኪ አስቡት፣ ለመሆናችሁ ብቻችሁን ስትሆኑ፣ አልጋችሁ ላይ ተኝታችሁ መብራት ስታጠፉ ወይም በዝምታ መንገድ ላይ ስትጓዙ ጭንቅላታችሁ ውስጥ ያለማቋረጥ የሚያወራ ድምጽ ሰምታችኋል? ይሄን ለምን አደረኩ? ያ ነገር ባይሳካስ? ያ ሰውዬ ያን የተናገረኝ ነገር ምን ማለት ፈልጎ ነው? እያለ ያለ እረፍት የሚበዘብዝ፣ የሚፈርድ፣ የሚወቅስና የሚያስፈራራ ድምጽ። እዚህ ጋር ብዙዎቻችን የምንሰራው ትልቁ ስህተት ምን መሰላችሁ? ያ ጭንቅላታችን ውስጥ የሚጮኸው ድምጽ እኔነቴ ነው ብለን ማመናችን ነው። አንድ ምሳሌ ልንገራችሁ። መንገድ ላይ ስትሄዱ ብቻውን የሚያወራ የሚጮህ የሌለ ሰው ላይ የሚቆጣ እብድ ብታዩ ምን ትላላችሁ? ይህ ሰውዬ አይምሮውን ስቷል ትላላችሁ አይደል? ልዩነቱ ምን መሰላችሁ? የሱ ጫጫታ ወደ ውጪ ወጥቷል። የእናንተ ጫጫታ ግን በውስጣችሁ በድብቅ እየጮኸ ነው። እናንተ ያ የምታስቡት ሐሳብ አይደላችሁም። እናንተ የሐሳቡ ታዛቢ ወይም ሰሚ ናችሁ። ልክ በሬዲዮ ላይ የሚለቀቀውን ዘፈን ራዲዮኑ ራሱ እንዳልሆነው ሁሉ ጭንቅላታችሁ ውስጥ የሚመጣው ሐሳብም እናንተ አይደላችሁም። ማሰብን ማቆም አቅቷችሁ በሐሳብ ማዕበል የምትናወጡ ከሆነ እናንተ የገዛ ጭንቅላታችሁ እስረኛ ሆናችኋል። ሁለተኛው በገዛ አይምሯችሁ እስር ቤት ውስጥ መሆኑን የምታውቁበት መንገድ ደግሞ በትላንትና ጸጸትና በነገ ስጋት መቅበዝበዝ ነው። የአይምሯችን ትልቁና ከባዱ ተንኮል ምን መሰላችሁ? አሁንን መጥላትና ከአሁን መሸሽ ነው። አይምሯችሁ ወደ ትላንትና ይወስዳችኋል። ባለፈው የደረሰባችሁ ህመም፣ የሰራችሁት ስህተት፣ የተፈጠረው ጸጸት ውስጥ ያሰምጣችኋል። ወይም ደግሞ ወደ ነገ ስራ ይወስዳችኋል። ነገ ምን ሆናለሁ? ስራ ካጣውስ? ያሰብኩት ባይሳካስ? እያለ በነገ ስጋትና ጭንቀት ውስጥ ያጠፋችኋል። እስኪ ቆም ብላችሁ አስቡ። ህይወታችሁ ሊቀየር የሚችለው፣ ልትሰሩ የምትችሉት፣ ልትደሰቱ የምትችሉት አሁን በሚባለው ሰከንድ ውስጥ ብቻ ነው። ትላንት አልፏል። በምንም ተአምር ልትቀየሩት አትችሉም። ነገ ደግሞ ገና አልመጣም። በምናባችሁ ውስጥ ያለ ህልም ነው። ለምሳሌ ጓደኞቻችሁ ጋር ተቀምጣችሁ እየተጫወታችሁ ወይም የሚያምር ምግብ እየተመገባችሁ፣ ነገር ግን ጭንቅላታችሁ ሌላ ቦታ ከሆነና ያንን ቅጽበት መደሰት ካቃታችሁ እናንተ በአካል እንጂ በህይወት የላችሁ። የገዛ አይምሯችሁ በአሁኑ ሰዓት እየተደረገ ያለውን ውብ ህይወት እንዳታዩ አይናችሁን ጋርዶ ወደ ሌላ ምናባዊ ዓለም የሚወስዳችሁ ከሆነ የአይምሯችሁ እስረኛ ሆናችኋል ማለት ነው። በአይምሯችሁ ወጥመድ ውስጥ መሆናችሁን የሚያሳይ ሶስተኛው ምልክት ደግሞ ከእውነታው ጋር ጦርነት መግጠም ነው። አንድ ቀላል ምሳሌ እንውሰድ። ጠዋት ከቤት ስትወጡ መኪናችሁ ቢበላሽ ወይም የህዝብ ትራንስፖርት አጣችሁ ብታረፍዱ ምን ይሰማችኋል? አብዛኛው ሰው ለምን ዛሬ ይሆናል? እኔ ሁል ጊዜ እድለኛ አይደለሁም፣ ቀኔ ተበላሸ እያለ ይናደዳል፣ ይጮሃል፣ ይበሳጫል። እስኪ አስቡት፣ ይህ ንዴት የተበላሸውን መኪና ያስተካክለዋል ወይም የረፈደውን ሰዓት ወደ ኋላ ይመልሰዋል? በፍጹም አያደርገውም። ንዴት የሚፈጥረው ብቸኛ ነገር የውስጣችሁን ሰላም ማውደምና በደማችሁ ውስጥ የጭንቀት ሆርሞኖችን ማምረት ብቻ ነው። የአይምሮ እስረኞች የሆኑ ሰዎች የተፈጠረውን እውነታ ሪያሊቲ ከመቀበል ይልቅ ሁል ጊዜ ከእውነታው ጋር ይጣላሉ። ይህ መሆን አልነበረበትም፣ ያ ሰው ይህን ማለት አልነበረበትም ይላሉ። የሆነውን እውነታ ባለመቀበላችሁ የምትፈጥሩት እያንዳንዱ ንዴት በገዛ እጃችሁ በውስጣችሁ መርዝ እንደመጨመር ነው። እውነታውን ተቀብሎ መፍትሄ ከመፈለግ ይልቅ ከእውነታው ጋር የምትደባደቡ ከሆነ እናንተ የጭንቅላታችሁ እስረኛ ሆናችሁ። አራተኛው ደግሞ በውስጥ የተሸሸገው ያ አውዳሚ ስሜት ነው። አንዳንድ ቀን ያለምንም ግልጽ ምክንያት ድብርት፣ ከባድ ንዴት ወይም ጭንቀት ይሰማችኋል።
ልክ የሆነ በውስጣችሁ ያለ ሌላ ሰው እናንተን ተቆጣጥሮ ህይወታችሁን ሊያበላሽ ከምትወዷቸው ሰዎች ጋር ሊያባላችሁና ነገሮችን ሊያበላሽባችሁ የሚፈልግ ይመስላል። በስነ ልቦና እይታ ከልጅነታችሁ ጀምሮ ያሳለፋችኋቸው ያላገገሙ ስሜታዊ ቁስሎች፣ የደረሰባችሁ ንቀቶች፣ ፍርሃቶችና ህመሞች በሙሉ አልጠፉም። በውስጣችሁ ተከማችተው ስቃይ አምጪ አካል ወይም the pain body የሚባል ድብቅ ማንነትን ይፈጥራሉ። ይህ አካል በውስጣችሁ ተኝቶ ይኖርና የሆነ አጋጣሚ ሲያገኝ ይነቃል። ልክ ሲነቃ እናንተን ተቆጣጥሮ ተጨማሪ ስቃይ እንድትፈጥሩ፣ ሰዎችን በምላሳችሁ እንድትወጉ፣ የድሮ ቂም እንድታስቡ ያደርጋችኋል። ምክንያቱም እሱ የሚኖረውና የሚያድገው በእናንተ ስቃይ ላይ ነው። በስሜታችሁ ቁጣና ድብርት ተገፍታችሁ ራሳችሁን መቆጣጠር የምታጡ ከሆነ እናንተ አሁንም የዚህ ስውር አካል እስረኛ ናችሁ። የመጨረሻውና ወሳኙ ደግሞ የውሸትነት ወይም የጭንብል ህይወት እንለዋለን። የአእምሮ እስረኛ የሆነ ሰው እውነተኛና ሰላማዊ ማንነቱን ሙሉ በሙሉ ይዘነጋል። ከዚያም ማንነቱን ከውጭ ነገሮች ጋር ያያይዛል። ከያዘው ገንዘብ፣ ከቁንጅናው፣ ከሚነዳው መኪና፣ ከስራ ማዕረጉ ወይም ሰዎች ለሱ ካላቸው አመለካከት ጋር። ይህ ኢጎ ይባላል። ለዚህ ነው ሰዎች ትንሽ ሲተቹት ሰማይና ምድር የሚደፋበት። ለዚህ ነው ትንሽ ገንዘብ ወይም ዝና ሲያጣ ህይወቱ ሙሉ በሙሉ ያበቃ የሚመስለው። የምትፈሩት ሰዎችን ወይም ውድቀትን ሳይሆን በአእምሮአችሁ የፈጠራችሁት ያ የውሸት ጭንብል ወይም ኢጎ እንዳይደመሰስ ነው። ከዚህ የውሸት ማንነት በስተጀርባ ሁል ጊዜ ፍርሃት፣ ስጋት፣ ብቸኝነትና በቅናት የተሞላ አድካሚ ውድድር አለ። ሁል ጊዜ ሰዎችን ለማስደመም የምትኖሩ ከሆነ እናንተ በትልቅ እስር ቤት ውስጥ ናችሁ። እሺ፣ አሁን እነዚህን 5 ከባድ ምልክቶች በዝርዝር ተመልክተናል። ታዲያ ከዚህ ግድግዳ ከሌለው ነገር ግን ህይወታችንን እያበላሸ ካለው የአእምሮ እስር ቤት እንዴት ነው የምናመልጠው? ቁልፉ ያለው በአንድ ነገር ላይ ብቻ ነው። እሱም ደግሞ ንቃት ወይም አዌርነስ ነው። የመጀመሪያው ሐሳባችሁን ታዘቡት። ጭንቅላታችሁ ውስጥ ያ ድምጽ መውቀስ፣ መፍረድ ወይም ማስፈራራት ሲጀምር አትከራከሩት። በዝምታ ሆናችሁ ልክ እንደ ውጪ ታዛቢ እዩት። አሃ አእምሮዬ አሁንም እያወራ ነው ብላችሁ እዩት። ሳትፈርዱበት በንቃት ስታዩት ሐሳቡ ቀስ ያለ ኃይሉን ያጣል። ሁለተኛ፣ ወደ አሁኑ ቅጽበት ተመለሱ። አእምሮአችሁ ወደ ትናንትና ጸጸት ወይም ወደ ነገ ስጋት ሲወስዳችሁ ትንፋሻችሁን በጥልቀት አስተውሉ። በአካል ያላችሁበትን ክፍል እዩ። ድምጾችን ስሙ። እጃችሁንና እግራችሁን ንኩት። አሁን ላይ በዚህ ሰከንድ ምንም ችግር እንደሌለ ለራሳችሁ አስታውሱት። ሶስተኛ፣ እውነታን ተቀበሉት። የሆነው ነገር ሁሉ አዎ ሆኗል፣ ተፈጥሯል ብላችሁ ተቀበሉት። ከተቀበላችሁት በኋላ ግን መፍትሄ ለመፈለግ ሙሉ አእምሮአዊ ኃይል ይኖራችኋል። የአእምሮአችሁ ባሪያ መሆን አቁማችሁ የጭንቅላታችሁ ጌታ መሆን ስትጀምሩ ህይወታችሁ ይለወጣል። እውነተኛው የውስጥ ሰላም፣ እውነተኛው ስኬትና ደስታ የሚመጣው ያኔ ነው። ከነዚህ 5 ምልክቶች ውስጥ በአሁኑ ሰዓትና በእናንተ ላይ በብዛት የሚታየው የትኛው ነው? በኮሜንት መስጫው ላይ በግልጽ አጋሩኝ፣ እንወያይበት። ቪዲዮው ለህይወታችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለምትወዳቸው ሰዎች ማጋራታችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቆንጆ ቤተሰብ አባል ሁኑ። በሚቀጥለው ጥልቅ የህይወት ሚስጥር እስክንገናኝ ድረስ ሰላም።